ሰላም ካምብሰን ሰላም ነበር ማለት ነው እና ግልጋሎት እንዳገኝ እግዚአብሔር ይስጥልኝ። የት ነበር የሚያገለግለው? ከፍተኛ ወልደ ዳኛ ኡጋዴ። ምን አደርጋለሁ? ታሪኩ ብዙ ነው። እንኳን አሁን ማረፊያ ወጥተን ንጹህ ቤት መልካም ስፍራ ታገኙ። ያው ያገለገሉት ሀገርና ሕዝብ አልጣሉትም። አሁን አየሁት እኮ አሁን አየሁት። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ሰላም ነሽ? ትማሪያለሽ? የት ነው? ስንተኛ ክፍል? ጎበዝ። እንኳን ደስ ያለሽ። እንኳን አገኘሁ። ያገለገልከው ሀገር ይገባል። ደስ ያለህ ነሽ። እንኳን ደስ ያላችሁ። አንተ እኮ ቤተሰብ ነው። ከዛ በላይ ይገባል። ታሪክ የገባሽ ሙካት በዓለም ሀገርን ያዞራል ታሪክ ያለ የኢትዮጵያ ሰፋት እና በቃ በዚህ ነው ደስ እንኳን ደስ ያላችሁ። ከዚህም በላይ ይገባችኋል ማለት ነው። አትላዳ ያለው ዋጋ ከፈልቷል እኮ ጉዳት የደረሰብን ጋር ተሎ ለግል ተከራ አይደለም ከነሳዲ ተራን አስተማሪ ነው የድሮና ያው ነው እዚሁ ነበር አይደል? ቤታ ጥሩ ብሎ ነበር። አሁንስ በጣም ደስተኛ መንግስት ቃሉን ያከብራል ከተባለው በለጠ እንጂ ጫህ የቀነሰ ነገር አለ? ከልብ ሳትበሉ ምንም ያስፈራን ነገር ነገር ከደስተን ልጆቻችን መጥቶ አግኝተዋል። እኛም ጥሩ ቤት ከመከራከር በጣም ተገኘን። እውነት ለመናገር ምንም የሚከፋን ነገር የለም። ይህ በጣም ወረዳዎች ከተሞቻችን በጣም መልካም በዓል ማሆይ እንዴት አለ? ሰላም ይቀመጥ ደህና ነው። እንኳን ደስ ያለው እንኳን ደስ ያለው። እንዴት አለ? ወደ አዲስ ቤት ገባሁ። እንዴት አለ? ሰላም የቀድሞው እና ያሁኑ እንዴት ያ የፈረሰው ምን ብሄላው ቃልም ያንሰኛል። ቃልም እድሜና ጤና ይስጥልን። ይህ በተሳሽ በተስ ይስጥልን ነበረ ቦይ ሰጥቼ እቺን አራስ ልጅ አራት ነበረች። ተረፋ ጎረቤት ገብቶ
ያን ውሃ በመሳተራ ትናሽ ቦይ ሰጡ በዚያ ተጠቅምቱ ይሄድ ነበረ። አሁን እድሜና ጤና ይስጥልኝ። እኔ ያየሁት ይሁንልኝ፣ እኔ የለበስኩት ልበስልኝ፣ እኔ የበላሁት ብሉልኝ። ሁላችሁ ግቡ፣ ክፉ አይንካችሁ። አባት የሚለው የለም መቼ ልጆቼ ጋር ወንድሞቼ ሄዳቸው የሚገዙ ያለ እኔ እድሜ ሰጥቶኝ ነው እናት ቤስትልኝ። ሁላችሁ ግቡልኝ፣ ክፉ አይንካችሁ። የሰጣችሁን በሰፊው ይስጣችሁ። ኑሩልኝ፣ ለዚህ ያበቃችሁ። በዛ በጭቃ በውሃ በጎርፍ ይሄን ማረጋ አይቼ አሁን ተኝቼ እየሳንኩት ነው። በቀሪ ጊዜ አገሮትን ልጆችን ህዝቦትን የመረቁ ይኖራሉ። ከእናንተ እኛ ልጆች ቀድሜ የእናንተ ልጆቼ ነው ልጆቹ። ከዛ በኋላ ኑሩልኝ። መኝታ ቤት አዳዲስ ዕቃም ገባ። እንኳን ደስ ያላችሁ። የለቅሶ ጊዜማ አለፈ። አሁን ለቅሶ አይደለም። ከማን ጃንሲ አይደግያ ፖሊስ ሆነው ሀገር አገልግለው 5 ዓመት ነው ባዴን 5 ዓመት ነው ባዴን ያገለገለው። አሁን እንግዲህ ቀሪ ጊዜ ጡረታ ብቻ ሳይሆን የምስጋና ጊዜ ነው። ለቅሶ የለም። ምን ይፈደማል? ኩራት ሆነው ስለ ጣሊያን ጦርነት ስለ ጣሊያን ስናነሳ የምናነሳው የአብዲሳ አጋ ልጅ ናቸው። ኤልያስ አብዲሳ አጋ ደራሲ ሀብታሙ አለባቸው። እነዚህ ወገኖቻችን በተለያየ የሙያ መስክ ሀገርን ያገለገሉ ናቸው። ምስጋና ይገባቸዋል፣ ክብር ይገባቸዋል በማለት ቁልፍ እያስረከቡ ይገኛል። ወይዘሮ አያለሽ ብርሃኑ